ሰላም ወዴ ቻናል ላይ ተከታተልቲ እንደምናላችሁ ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። እንደኔ ሰላም እንዳለው እናንተም ሰላም እንድትሆኑ ተስፋ አደርጋለሁ። የዛሬ ደግሞ እንደየት ባለ ፕሮግራም መጥቻለሁ። ስምንት ነው ያው እንደተለያየ ድራማዎች መጣለ በተለያየ ትረካዎች መጣለ ማለት ነው። ዛሬ ደግሞ የመጣሁላችሁ ግን በትረካ ነው ማለት ነው። ላይክ ሼር ሰብስክራይብ በማድረግ ነው። ሰብስክራይብ በማድረግ ቤተሰብ ሆነ የእውነት ለምንድነው ሰብስክራይብ ማታደርጉልኝ? ብዙ ሰዎች አላችሁ ይታያል እኮ አሁን እኮ እያሳየን ዩቲዩብ ራሱ ማለት ነውና ላይክ ሼር አድርጉ ሰብስክራይብ አድርጉ። ሲጀምሩ በላይክ ጀምሩ። ምንም የሚከፈልበት ነገር የለውም እና ለኔ ይጠቅመኛል። ምክንያቱም እኔ እንደዚህ ሰርቼ ቪዲዮዎችን ስሰራ ስንት ያህል እንደሆነ መስዋዕት እንደሆነ ታውቃላችሁ። ስለዚህ አቀራለች ትረካለች ወደ እናንተ አደርጋለሁ። ላይክ ሼር አድርጋችሁ ደግሞ እና አቅርቡልኝ እላችኋለሁ። አመሰግናለሁ። ከዛ ወደ ትረካው ገባለሁ ማለት ነው። አንድ ሆቴል ላይ ተቀምጣ ለምትጋበዝ ነበረ እዛ የሄደችው ማለት ነው። እዛ ሆቴል ላይ ስትሄድ ግን እዛ ሆቴል ላይ ቁጭ ብላ እያለች አንድ ልጅ ይመጣልና ከአንቺ ጋር ቁጭ ብላ ይላታል ማለት ነው። እሷ ደግሞ ኖ እዚህ ጋር ቁጭ ማለት አይቻልም አለችው። ለምን አላት። ኖ አይቻልም አለችው። እሱ ደግሞ በግድ ቁጭ አለ። እዛ ቁጭ ሲል ግን እሷ በጣም ደስተኛ አልነበረችም። ለምን ብላ በውሃ ስደፋለት ወንበር ላይ ውሃ ደፋች። ቁጭ ማለት አይቻልም ብያለሁ አይቻልም አለችው። እሱ ደግሞ ወንበሩን በጣም ውሃ ስለተቀበለ እዛ ሶፋው ላይ ቁጭ አለ ከነ ውሃው ሁሉም ነገር ተሰበሰበ። ከዛ አስተናጋጅ መጣ። እንዴት ምን ታበዛለው? ደነገጠ። እንዴ ምንድነው ስለ ችግር የለም ምን ችግር የለም ውሃ ነው አለው። ከዛ ሄደ። ከዛ አስተናጋዴው ሲሄድ እና ችግር የለም እሺ መጥቼ ታዘዛላችሁ 2 ሻይ አምጣልን አለው። እሺ ባንተ ሂሳብ ነው አለችው። አዎ አለ። በል እሺ ደውልልኝ እሺ አለችው። ቁጥሬ ልጻፍልክና ደውልልኝ አለችው። ቁጥሯን በሶፍት ላይ ጽፋ ትሰጠዋለች። እሱ ደግሞ ያው አንዳንዴ እሱ ደግሞ እንደዛ ተቀብለው ቁጥሩ እሺ በቃ ደውልሻለሁ ብሎ ሻዩን የታዘ 2 ብላን ተጠጫው ብላው ሻዩን ትሄዳለች ማለት ነው። እና ከዛ በኋላ ግን እሷ ሻዩን ሳጠጣው ስለሄደ እሷን ሻዩን እስከመጠርስ ሳይ እሷ ልትነሳ ስትብል እሷ በዊልቸር ላይ የምትሄድ ሴትዮ ናት እንዴ ብለው ደነገጠ። እንዴ ምን ሆን ካለችው አይ ምንም ማለት በጣም እንደደነገጠ ፊቱ ያስታውቃታል። ምንም ማለት ኦኬ በቃ ደውልሻለሁ አላት። ያኔ እሷን ሳትወጣ በፊት ገና በሩን ወጣ ሳትወጣ ቁጥር ስልኩን ወደ የበሰበሰበት ውሃ ላይ ጣላት ማለት ነው። ያን ሶፍት ስለሆነ ያን ሶፍት ደግሞ እንዳለ ያኔ ቁጥሩን እዛ ይጠፋል ማለት ነው። ከዛ በኋላ እሷ ደግሞ ስላየችው ዝም አለች። ችግር የለም ብላ ወጣች። እንደማይደውላት አወቀች ማለት ነው። ከዛ በኋላ እንደዛ ስለሄደችና አንድ ስራ ፈልጎ ስለነበረ ስራ እየፈለገ እየኖረ እያለ አባትየዋ ያገኘዋል ማለት ነው። አባትየው ደግሞ በቃ የኔ ሾፌር ትሆናለህ ስለው ሄደ ማለት ነው። እዛ ቤት እንደሆነ አያውቅም። ዞሮ ለመስራት እንደሆነ ሄደ ማለት ነው። እዛ ሲሄድ ግን እሷ በካርቸር የምትሄድ ሴትዮ ነው የምትመስለው። ደነገጠ። ይችን አቃተለች ነው ማቃት አለ። ከዛ ያችን ሴትዮ ቁጥር ስልክ የሰጠችው ስለሆነ አየችው። ደነገጠች እሷ። ከዛ ትታወቃላችሁ እንዴ አለ አባት። ኖ አንታወቅም አለች እሷ ደግሞ። እሱም አላቃትም አለ። ከዛ በቃ ስራ መጀመር ይችላል። እሷን መመላለስ ወደ ሆስፒታል መምጣት ከትምህርት ቤት መምጣት ነው ብሎ ነገሩት ማለት ነው አባትየው። ልጅ ደግሞ ኦኬ በቃ ችግር የለውም አለና እሷን ነይ ልውሰድሽ በቃ ብሎ ገፍቶ ልውሰድ በራሴ እሄዳለሁ። እዛ ስደርስ ወንቸር ታስገባለህ አለችና ወንቸር እንዳስገባው ወደ መኪናው ብቻ ትነግረዋለች። እሷ መኪና ውስጥ ገባችና ዝም ብላ ታየዋለች። እሱም ያያታል በመስታወት ያያታልና ደነገጠ። በቃ እንደዛ ብሎ እየሄዱ እያለ ነው እሷ ለምን ቁጥርሽን እኮ